ይዟት እንዲሄድ እቃሽን አዘጋጂ፣ ልብስሽን አዘጋጂ ብሏታል። ልብሷን ሳታዘጋጅ አጅሬ የፍየል መርዝ ፍየል ላይ ይሄ ቅማል ምናምን የሚወጣ አለ፣ እንደ ሀገራችን ቱካን መርዝ የሚቀባ አለ። ፍየል ስላላቸው ያንን የፍየል መድኃኒት ወደ ጓሮ ዞር ትልልሽ እና በኩባያ ቅድት ታረግ ታመጣልሽ እና ኩርፏ ገብታ ግጥም ትጠጣልሻለች። ስትጠጣልሽ ሌሊቱን እንግዲህ ያቃጥላታል። ወደ ላይ ወደ ታች ስትል ቤት ውስጥ ስትሯሯጥ ልጆቹ ያያታል። አባትየዋን ይጠራሉ፣ እናትየው ይወጣሉ፣ ሁሉም ሰው ይወጣል። ምንም ከዛ ሀረፋ ስትደፍቅ ይዟት ወደ ሆስፒታል ይዘዋት ሲሄዱ ምንም ብትታጠብ ምን ብትባል ምንም። አሁን መጨረሻ እንዴት ያድርግ? ለመንግስት መደወል ነው ወይስ እቺ ልጅ መንግስት ምስሉም ስለሚጠይቅ ለመንግስት አስተርጓሚ ያስፈልገዋል። አሁን ሰውየው ቀጥ ብሎ ለሽርጣ ነው የደወለው። ቀጥ ብሎ ለሽርጣ ሲደውል ሽርጣ ደግሞ ቦታውን በደንብ አድርጎ ሳያረጋግጥ አይናገርም። ልጅቷን ሬሳዋን ሆስፒታል እንደገባች ነው የሞተችው። ሬሳዋን አዩት። እነሱን ነው የሚጠይቁት። ልጅቷ ለእኔ ደወለችልኝ፣ ቶሎ ብሎ ሰፋራ የሚመጣልክ ወይም ኮሚኒቲ የሚመጣልክ ለዚች ልጅ ደውልላትልና ትደውልልኛል። ለእኔ ሲደውልልኝ ይኸው አባያ እንዴት እንደለበስኩ አላውቅም። እኔ በህይወት እደርስባታለሁ ብዬ እንግዲህ ያለሁበትና እሷ ያለችበት 2 ሰዓት መንገድ ነው የሚሄደው። እየሮጥኩ ሲሄድልሽ ልጅቷ ተዘርግፋልሻለች። ልጅ ነች፣ ገና ህፃን ልጅ። ግፋ ቢል እድሜዋ ከ18 በላይ የላት። በቃ እማረገው ነገር ግራ ገባኝ። ቀጥ ብዬ ለአምባሲ ደወል። አምባሲ መጣ ከጂዛን። ለአምባሲ ተው እንግዲህ አዱኒያ ዞር በይ፣ ከእንግዲህ በኋላ ያው በላይ ነው የሚመጣው። የዚህ ሀገር መንግስት አንድ ነገር ሲፈጠር በላይ ስለሚመጣ እኔ ህጋዊ አይደለሁም ጥዬ ሄድኩልሻለሁ። እና ምን የመሰለሽ በጣም ነው አንጀቴን የበላችኝ። ልጅቷ ደግሞ ያችኛዋ ጎረቤቷ ለእኔ የደወለችው እሷም ሰፋራው መጣ አያት። አንቺ ምንድነሽ? እኔ ህጋዊ ነኝ። ችግርሽ ምንድን ነው? እንደዚህ ነው። እቺ ልጅ አውርታሻለች? አውርታኛለች። እንዴት ነው? እንደዚህ ነው። ጉሩፕ ተፈጥሮ በጉሩፕ ገንዘብ እየተለቀመ ያለው እንደነሱን አይነት መፈለግ አለብን። አሁን ሰፋራ ኮሚኒቲ ኢትዮጵያውያን እዚህ ያሉት በአጠቃላይ እንደዚህ ጉሩፕ አስረው በጉሩፕ የሚወርዱትን ገንዘቦች ቁጥራቸውን እየፈለጉ ብዙ ልጆች እንደዚህ እየጠፉ እና ሊያቺ ልጅ እንደዛ ሞተ። ትላንት ስንት ብር ነው የላከችል? 2000 ነው የላከችል። 2000 የሳውዲ ብር በኢትዮጵያ ሲመነዘር ስንት ነው? 50,000 የኢትዮጵያ ብር። እየታመመች እናት እያለቻት ለጤነኛዋ እሷ ራሷ ጤነኛ ናት፣ ግን ልጅቷ ራሱ የሆነት ይሄን የሚያደርግ አትፍረጂባት። አገር የኔ ቆንጆ ይሄ እኮ በሽታ አይደለም። አትፍረጂ አትበሉ። ይሄ በሽታ አይደለም እናት አይደለም። ግሩፕ ይፈጠርና እንዴት ይመስልሻል? ግሩፕ ይፈጠርና ለእሷ እንደዚህ እናደርጋለን። መቼም እርግጠኛ ነኝ እኔ የምለው እሰማለሁ። አንዴ አዳምጡኝ። እኔ የምለው እሰማለሁ። አንዴ ልንገራችሁ። የውልሽ የኔና እነዚህ አዳዲሶችን እየለቀሙ ገንዘብ የሚበሉ ነባር ሰዎች ትላንትና ለሩታ ሲያደርጉ የነበሩ ግሩፕ እየሰበሰቡ ከሩታ ተገልብጠው ዛሬ ለሄርሜላ ሄርሜላን ሰበሰቡ የሚሉ እመቤቷን አልተጠያቂ እግዚአብሔርን ልጅቷ ስልኳ ላይ የተገኘው ስልኳ ላይ አሁን ሰፋራ ኮሚኒቲ ሲገባ የልጅቷን ስልክ ይመረምራል፣ ፖሊስ ይመረምራል። የስልክ ቁጥሩ እሷ የምትገናኛቸው እዛ ግሩፕ የገባችባቸውን እየፈለግን ነው። አንደኛ እኔ እከሌ ብዬ ስም መናገር አልፈልግም። እዚህ ሳውዲ አረቢያ ውስጥ ጅዳ ውስጥ ነው ያለችው እንደተነገረኝ ማለት ነው። አሁን ትላማታ ወላሂ አልተኛውም። ከሌሊቱ 7 ሰዓት ነው የመጣሁት። 4 ሰዓት የጄ ማለት ነው። ወደ ላይ ወጣ ውረድ ያለውን ችግር ሆዴ አልሄድ አለ። ዝልፍልፍ ብላ ብታይ ዝልፍልፍ ብላ የ18 ዓመት ልጅ የ19 ዓመት እንደገና እንደዛው ደግሞ ሹሜሲ ታስረው ነው ያሉት። ሹሜሲ እንደዛው ታስረው ነው ያሉት። የኤርሜላ ደጋፊና የሩታ ደጋፊዎች ተደባድበው ሹሜሲ ታስረው ነው ያሉት። እንደዛው ተደባድበው አንድ ቤት ውስጥ
እና ይሄን ደግሞ ማድረግ ያለብን እኛ ትልልቅ ቲክቶከሮች እባካችሁ አሁን ብዙ የሚያተርፉት እነ መሲ እነ ሮዛ ብዙ ሰውን የሚያተርፉ የነበሩ ናቸው። እኔ ከነሱ ጋር አወራ ነበረ፣ ግን ብዙ ጊዜ ስራዬ ስለማይመቸኝ ነው። እኔ ሁለት ስራ ስለምሰራ አይመቸኝም። እንደዚህ አደጋ ነገር ሲነገረኝ ይሄዳለሁ፣ ቀጥ ብዬ እሄዳለሁ። አንዴ ቆይ፣ አንዴ በእናትሽ መሲ አለሽ? መሲ አለው ቲጂ በእናትሽ አስገቢኝ ብለው የሚሉትን ከታች እየጀመርሽ አንድ ቁጥር የሚልኩትን አስገቢኝ የሚሉትን አስገቢያቸው። እሺ ጋስቲ እዚህ ነበር እኛ ከትላንትና ጀምሮ ከመጀመሪያ ጀምሮ እንዳይበሉ እኔ ውድ እኔ እህት በመሀልሽ አላውራና እኔ አብርሃም ታደሰ ገና መጀመሪያ መተውሃ ብለው ሲነሱ ነበርኩኝ። የፈለኩትም የወደድኩትም እንደዚህ ችግርተኞች እንደዚህ እህቶች ወንድሞቼ በሰው በበረሃ የሚወድቁት ወላሂ እኔ ለራሴ ሳልሆን ማለት ነው ብዙ ጊዜ እናገራለሁ። ፍየል እረኛ ሆኖ ፍየል እየጠበቀ እያለ የዛ የአገር ሰው ሲጣ ስልክ ገብቶባት ነው ቲጂ ያቺ ቤሩት ያለችው እርሷ አይደለች ዋና ሰብሳቢያቸው? እሷ ናት ዋና እንደውም ሰብሳቢያቸው። እግዚአብሔር ያቸው ተጠረዋልን ቦርና ይፈልጋል እሱ ሰፋራ ይፈልጋል፣ ኮሚኒቲ ይፈልጋል፣ አምባሲዎች ይፈልጋሉ። ስልኳ ይፈተሻል፣ ኮንታት ይደረጋል። እሷ እንደዚህ አይነት ነገር ሆነች ብለው እንኳን ቢሰሙ እሷን እንኳን ቢያጡ እሷ እንግዲህ ተናግራ እንኳን አስቀድማ በውስጥ እንኳን ቢኖር ስልካቸውን ቢዘጉ የት ቦታ እንደነበሩ በየት በኩል እንዳወሩ ይደረስባቸዋል። ግን ችግሩ ምንድን ነው? የእኛ ኮሚኒቲ እና የእኛ ሰፋራዎች ኢትዮጵያኖች እዚህ ያሉት እርስ በርስ መረባረብ አለብን። በዚህ በኩል ይሄንን ስንል በዚህ በኩል እርስ በርስ እየተራረዱ ነው ያለው። በዚህ በኩል ይሄን ስንል እርስ በርስ እየተጋገቱ ነው ያለው። የቱን እንበል? የመንገድ በባህር የመጣውን እንቻል፣ በህጋዊ የመጣውን እንቻል። እዚህ ያለሁበት አገር እውነት ለመናገር ሬሳ ቤት ብትገቢ ወይም ሬሳ ቤት ብታይ ተላጃ ሞልቶ በላጣው ላይ ያለ በላጣው ላይ ያለ ህፃን ትልቅ እማት ይሄ ሁላ የሆነው እንደኔ አይነት ነባሯ ነች። እንደዚህ የሆነ ቆንጆ ነው፣ ነይ አምጪ እንርዳቸው እየተባለ ለግማሽ ለራሷ ታደርጋለች፣ ግማሽ ለነሱ ትልካለች። እንደዚህ አይነት ነባሮች ናቸው ብር የሚበሉ። እንደዚህ አይነት ነባሮች ናቸው አዲስን የሚያበላሹ፣ አዲስን የሚበክሉ። አዲስ ምንም የማታውቀው ውስጥ ገብታ ራሷን የምታጠፋ፣ ከፎቅ የምትወረውር፣ ራሷን የምታቃጥል፣ ራሷን መርዝ የምትጠጣ ወድቃ እኮ ሽንት ቤት ውስጥ የማያነሳት ፖሊስ ጠርቶ የሚያነሳት ነው። የዚህ ሀገር መንግስት ደግሞ የዚህ ሀገር ህግ ደግሞ ወይም የዚህ ሀገር ሰው ደግሞ አንቺ ወድቀሽ እንደዚህ እጅሽን አያነሱሽም። ለምን ይፈራሉ? ለህይወታቸው ይፈራሉ። እናንተን ያደረጋችሁ ስለሚባሉ ይቅርታ። ስለዚህ እባካችሁ አሁን እዚህ ራሱ በጣም ህጉ የተቀየረ ቆይ አንዴ አዳምጪኝ። ይኸውልሽ አሁን እዚህ ራሱ ህጉ በጣም ተቀይሯል። ኢቨን እንደዚህ አይነት ነገሮችን ራሱ ብዙ የማውራት እንትን ራሱ እኔ ዝም ብዬ የልጅቷ ነገር ስላሳዘነኝ ነው እንጂ ማውራት አይቻልም። እዚህ ሀገር እንደዚህ አይቻልም፣ ተከልክሏል። ያ ስለዚህ ግን የልጅቷ ነገር ኢትዮጵያ ባሉ ዩቲዩበሮች ኢትዮጵያ ባሉ ቢዝነስ በሚሰሩ እህቶቻችን ወንድሞቻችን እነሱ ራሳቸውን አሳልፈው ሚዲያ ላይ በሚረክሱ በሚያረክሱ በሚሰደቡ ሃይማኖት ሳይቀር ደረጃ እያሰደቡ ስላሉ እህቶች ብላ በስደት ዓለም ላይ ቁጭ ብላ ከገንዘቧ አልሆነች ከእድሜዋ አልሆነች ከኑሮዋ መኖሩ ለቤተሰቦቿ እንኳን ጤነኛ ሆና መግባትን አልቻለችም። አናምንም ውሸት ነው የሚሉ እኮ በጣም የሚያቃጥሉ ድንዙዞች በእነሱ ህይወት ካልደረሰ የማያምኑ ሰዎች አሉ። እኛ ቀደም ብዬ ጀምሮ ነው ይህንን ነገር ስናገር የነበረው። ገንዘባችሁን በዛ በእንትና በኩል የሚላክ ገንዘብ ላክ በዚህ እየተባለ ይሄ ማነው ገጣጣው ልጅ አሚሮ ነው የእሱን አካውንት ለጥፌ ከነፎቶው ለጥፌ ዩቲዩበር ላይም ቲክታክ ላይም ሰርቻለኝ። በአረብ ሀገር ያላችሁ በሩታ ይብቃችሁ። ከዚህ በፊት ለሩታ ያላደረጉት ያልሆኑት ነገር የለም።
ኢቨን እዚህ ዱባይ መጥተው ሰርጋቸው የነበረ ጊዜ ራሱ እኔ በዛን ጊዜ ራሱ ብዙዎች ሰብስክራይቤን አንስተውብኛል፣ ምን አገባሽ ብለው። ዛሬ ግን ይጸጸታሉ። ትላንትና ምነው በእንቁላሉ በቀጣሽኝ ማለት ይዛኔ ነው። ያኔ ስንጮ አያገባችሁም ከምትሉ ትክክል፣ እንደ እምነትሽ እንደ ሃይማኖትሽ ብትጮህ ይኖሩ ዛሬ እዚህ ላይ መስቀልሽን እንደ ቆሻሻ ባላንጠለጠለው ነበረ። እኛ ትላንትና እዚህ ዱባይ ላይ ሰርጋቸው በህማማቱ በጌታችን ህማም እሱ በሚሰቃይበት ሳምንት መሬት ቲጂ ማለት ነው። አንዴ ይቅርታ ካፊሽን ቆምኩብሽ ማለት ነው ቲጂ